ሰላም ጤና ይስጥልን የተናራችን ቤተሰቦች ዛሬ ለየት ባለና ሁላችንንም በሚያሳስበን ጉዳይ መጥቻለሁ። ዛሬ ላይ ገበያ ወጥቶ በሰላም መመለስ ከባድ እየሆነ ነው። ብር ይዘን እንወጣለን፣ ነገር ግን የት እንደደረሰ ሳናውቅ ያልቅብናል። ዛሬ እኔ እንደ አንድ ሂሳብ ባለሙያ በቤታችን ውስጥ የምንተገብራቸው የኪሳችንን ቀዳዳ የምንደፍንባቸውን 5 ቀላል ዘዴዎች እነግራችኋለሁ። እስከ መጨረሻው ተከታተሉ። አንደኛውና የመጀመሪያው ሁልጊዜ የምታገኙትን ገቢ ለ3 ክፈሉት። 50%ን ለግዴታ ወጪ፣ ቤት ኪራይ፣ ምግብ የመሳሰሉ፣ 30%ን ደግሞ ለፍላጎት፣ 20%ን ለቁጠባ። ይህንን ካላደረጋችሁ ብራችሁ ዝም ብሎ ነው የሚጠፋው። ሁለተኛው ደግሞ በየቀኑ የምታወጡትን ጥቃቅን ወጪዎች ለምሳሌ ትራንስፖርት ካርድ በደብተር ላይ በስልክ ወይም ደግሞ በስልካችሁ መመዝገብ ልመዱ። ሳምንቱ ሲያልፍ የትኛው ወጪ አስፈላጊ እንደነበረ በግልጽ ያሳያል። ሶስተኛው ነጥብ ደግሞ ቦነስ ቲፕ የምንለው ነው። በተለይ አሁን ላይ ባለው የዋጋ ግሽበት ወቅት ብርን በጥሬው ከማስቀመጥ ይልቅ ወደ ቋሚ ዕቃ ወይንም ደግሞ ወደ ስራ መቀየር ይኖርብናል። ይህን የምናደርገው ለምንድን ነው ቢባል ለምሳሌ አንድ ነገር ላስታውሳችሁ። ዛሬ በኪሳችን ያዝነው 100 ብርና የዛሬ አመት የምንይዘው 100 ብር እጅግ ትልቅ ልዩነት አላቸው። ዛሬ በ100 ብር የምትገዛውን ዕቃ የዛሬ አመት በ150 ብር ላታገኘው ትችላለህ። ስለዚህ ብርን ዝም ብሎ ማስቀመጥ ሳይሆን ወደ ምረባ ዕቃ መቀየር አሊያም ደግሞ ወደ ስራ መቀየር ብልህነት ሳይሆን ግዴታ ነው። ውድ ቤተሰቦቻችን እነዚህን ነገሮች ብታደርጓቸው በአንድ ወር ውስጥ ብቻ ትልቅ ለውጥ እንደምታመጡ እርግጠኛ ነን። ይህንን ሞክራችሁ ካልተሳካ እዚህ ኮሜንት ሴክሽን ላይ መታችሁ ልትወቅሱን ትችላላችሁ። ውድ ቤተሰቦቻችን በጥናት የተረጋገጠና እጅግ በጣም አስፈላጊ የሆኑ ነገሮችን ነገርናችሁ። ታዲያ ይህን የመተግበርና ኑሮአችን የማሻሻል ግዴታ የናንተ ነው የሚሆነው። ውድ ቤተሰቦቻችን ያለው የዋጋ ግሽበት እጅግ በጣም አሳሳቢ ደረጃ ላይ እየደረሰ እንደሆነ ይታወቃል። ለዚያም ነው አድርገን ልናግዛችሁ የፈለግነው። ታዲያ ሐሳብ አስተያየታችሁን በኮሜንት ሴክሽን እንድታስቀምጡልን ጋበዝናችሁ። ሐሳብ አስተያየት ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽኑ በድጋሚ እናንተ ነው። ውድ ቤተሰቦቻችን ቸር ሰንብቱልን።